ሰላም እንዴት ናችሁ? መምህር ይወጣመን ይባላል። ዛሬ እየላችሁ ተረኩት ቦነስ ውስጥ የተሰጠንን የዘዌ መጠን ተጠቅመን የእያንዳንዱ የዘዌ መጠን ምን ያህል ይሆናል የሚለው አብረን የምናየው። እዚህ ጋር አንድ ጥያቄ አለ። ቦነስ 3 ካለ አመርሃ ቢኖረን ዘዌ አ ሲደመር ዘዌ ለ ይሰጣል 100 ነው። ይሄ ዘዌ እና ይሄ ዘዌ ወይ ካላ የተፈጠረ ዘዌ እና ለላይ የተፈጠረ ዘዌ ሲደመሩ 100 ይሰጣል እና ካላ የተፈጠረ ዘዌ እና አመርሃ ላይ የተፈጠረ ዘዌ ሲደመሩ 120 ይሰጣል። እነዚህ ከተሰጠን በቦነስ ውስጥ የሚገኙ የእያንዳንዱ የዘዌ መጠን ምን ያህል ከተባለ እንደምታደርጉት መልስ ቦነስ 3 አንድ እንደዚህ ከሳለን በኋላ ቦነስ 3 አንድ እንደዚህ ከሳለን በኋላ ለአመርሃ ፈደን እንሰይ ከዛ በኋላ ምንድነው የተሰጠን ነው የተሰጠ ሲደመር ለ ስንሰጣ 100 ዲግሪ ይሰጣል። እንደገና ደግሞ ሲደመር አመርሃ ይሰጣል 120 ከዛ ምን ፈልገው እነዚህ እንደምታውቁት ውስጣዊ ጎኑ ውስጣዊ ዘዌው የቦነስ 3 ሲደመሩ እያንዳንዳቸው 180 ዲግሪ ነው። ስለዚህ አሁን መፍትሄ ሲደመር አመርሃ ይሰጣል 180 ዲግሪ ያዛችሁ በኋላ ዜን እናስገባለን። ሲደመር ሰጥቶኛል። ለዚህ ጋር 100 ዲግሪ ሲደመር አመርሃ ይሰጣል 180 ዲግሪ አመርሃ ይሄ ማለት እንኳን ተታሰሩ እቺ ነው ወለዳ ይላል 180 ዲግሪ ሲቀነስ 100 ይሄ ማለት ከመሳሪያ 180 ዲግሪ ይመጣል ማለት አመርሃ 80 ዲግሪ ይመጣል። እቺኛዋ 80 ዲግሪ ይመጣል። 80 ዲግሪ እና ሲደመሩ ስንት መጣለበት 120 ዲግሪ። ስለዚህ ሳሰሩ እንግዲህ 120 ዲግሪ ለመስራት 80 ዲግሪ ተቆጣጣሪ 40 መጨመር አለብኝ ማለት ነው። ካላሉ ደግሞ ወጡ መቀጣጣሪ ካላለ ይደመሩ ይያለ አንድ ሲደመር ስለጋር ማለት ለዚህ ይቻላል እንግዲህ ማለት 60 ያ 60 ዲግሪ ያለ የደ 40 ዲግሪ ያለ 40 ዲግሪ የዲግሪ 60 ዲግሪ ያለ የአይ ዲግሪ ደግሞ 40 ዲግሪ አለ ማለት 40 ዲግሪ የተሰጠ እንደዚህ ነው። ሲደመር ለ 100 ይሰጣል 100 ይሰጣል። ሲደመር አመርሃ 120 ይሰጣል። ይሄን ፎርሙላ ተጠቅማችሁ እያንዳንዱ የቦነስ 3 እያንዳንዱ ውስጣዊ ቦኑ ሲደመር 180 ይመጣል። ስለዚህ አንድ ሲደመር አንድ ላይ ሲደመር አንድ አመርሃ ተደምሮ 180 ይመጣል። ስለዚህ እዚህ ጋር የተሰጠን ሲደመር ለ ተሰጠን። ስለዚህ በዚህ ልትት 100 እናስገባለን። ሲደመሩ አመርሃ ወደሆነ 180 እቺን ብቻዋን አስቀምጡና ይሄኛው ፖዚቲቭ ስለሆነ ወደዚህ ከይኮንታ ወደ ግራ ወደ ቀኝ ከሄደ አንድ ፖዚቲቭ ኔጌቲቭ ይሆናል ማለት ነው። 180 ቀነስ 100 መጣለ ከ180 ላይ 100 ሲቀነስ ሲመጣ 80 ይመጣል። 80 ያመርሃ 80 ከሆነ የሐሌቷው ምን ያህል ይሆናል ለማለት እዚህ ጋር አመርሃ ሲደመር ሐሌቷ ሲደመር 120 ስለዚህ አመርሃ 80 ከሆነ ሐሌቷ 40 ነው። 40 ይሄ ሁለቱ ሲደመር ሲመጣ 120 ስለሚመጣ እዚህ ጋር ደግሞ ሐና ለ ሲደመር 100 ነው። ስለዚህ ሐና ለ ሲደመር 100 ከመጣ የ40 ከሆነ የለ ደግሞ 60 ይሆናል። ምክንያቱም ሐና ለ ሲደመር 100 ስለሚሰጣል። ስለዚህ የ40 የለ 60 ነው። የ40 80 ነው። በዚህ መንገድ አንድ የተሰጣችሁ ጥያቄ ውስጣዊ ያመጡን ለዚህ አድርጋችሁ መፈለግ ይቻላል ማለት ነው። እቺ እንደ ቲፕ ነች። አመሰግናለሁ።